ሰው በሚቆጣበት ጊዜ ውዶ ቢያደርግ ቁጣው የሸይጣኑ ጫና ይለቀዋል። ቆሞ ከሆነ ቁጭ ቢል የበለጠ ይስተካከልለታል ብለዋል። ሁለት ሰዎች ኃይለኛ የሆነ አለመግባባት ውስጥ ገብተው እየተሰዳደቡ ይሄ ሰውዬ አሁን ያለበት የቁጣ ተጨባጭ እንዲበርድለት ቢፈልግ የሆነ ነገር ቢል ይለቀዋል። ያን ደግሞ አውቀዋለሁ። ምንድነው ያ ረሱላህ አሏቸው። አዑዙ ቢላሂ ሚነሽ ሸይጣን ረጂም አዑዙ ቢላሂ ሚነሽ ሸይጣን ረጂም ካለ ይሄ ቁጣው አሁን ባለበት ይበርድለታል። ይህንማ ሂጄ እናገራለሁ ብሎ ሮጥ ብሎ ሂዶ ነቢያችን ዓለይሂ ሰላቱ ወሰላም ሲሉ አዑዙ ቢላሂ ሚነሽ ሸይጣን ረጂም በለ አለ። እብድ ነው ብለዋችኋል እንዴ? እብድ ነው ብለዋችኋል ወይ? የችን ቃል ላለ ማለት እኮ ምክንያቱም ስራውን የሚሰራው ሸይጣን ነው። ሸይጣን ደግሞ ይችን ቃል እንዲናገር አይፈልግም። እኔ አብጃለሁ እንደዚህ የምትሉኝ ሸይጣን ሁልጊዜም የሰው ልጅ ከተፈጥሮ ባህሪው ለወጥ እንዲል ተቆጥቶ ሰው እንዲገል፣ ተቆጥቶ ሰው እንዲደበድብ፣ ተቆጥቶ እንዲፈታ፣ ተቆጥቶ ሰውን ተናግሮ እንዲያስቀይም ኃይለኛ ስራ ነው የሚሰራው። ስለዚህ ሰው በሚቆጣበት ጊዜ ውዶ ቢያደርግ ቁጣው የሸይጣኑ ጫና ይለቀዋል። ቆሞ ከሆነ ቁጭ ቢል የበለጠ ይስተካከልለታል ብለዋል። ወይም አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢል የበለጠ ይለቀዋል ብለዋል። ሶስቱን ሲያደርግ ደግሞ የበለጠ የተሻለ ይሆንለታል። አራተኛው ከአካባቢው ለቆ መሄድ። አንተ ሚስትህ ካስቸገረች ዝም ብላ ካልፈታኸኝ ብላ አንዳንዴ ፍጥጥ ስታረግ ጥለህ ውጣ። ስትመለስ ምን አልሽ ስትላት